አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ሀባይቢዎቼ። ዛሬም የረመዳን አስቤዛ ይዤላችሁ ቀርብ ያለው ማለት ነው። ያው አጠር አድርጌ በሾርት ልቀርጽ ላሳያችሁ ብዬ ነው። ትንሽ የሰዓት የጊዜ እጥረት ስላለብኝ ገዛዝቼ ቀርጬ ምናምን የሚለው ነገር ትንሽ ስላደከመኝ ነው። ትራስ ልብስ ስራ ጋር ስለማይሄድ ማለት ነው። ያው እየገዛው እያደረስኩ ቪዲዮ ያልቀረጽኩላችሁ ልጆች ይቅርታ፣ በጣም ይቅርታ ጠይቃለሁኝ። ዝም ብዬ እንደዚሁ ዋጋውንም ባልነግራችሁ እንደዚሁ ላሳያችሁ ብዬ ነው። ይሄ እንግዲህ ወደ ሀይቅ የሚሄድ የሁለት ልጆች አስቤዛ ነው እና ያው እንደምታዩት 25 ኪሎ 50 ኪሎ ምናምን ነው። ሩዝ፣ ስኳር፣ ዱቄት ብዙ ነገር ነው ውስጥ ላይ የተቆጣጠረ ምናምን ብዙ ነገር አለው። ለማንኛውም እንደው ዋጋ አልነገርኳችሁም። ያው አሁን ከቀኑ 8 ሰዓት ተኩል ፀሐይ ነው፣ በጣም ጠራራ ነው። መናኸሪያ ውስጥ መኪና ላይ ልጭን ስል እያስረከብኩኝ በዛው ቀረጽኩት እላችኋለሁኝ። እና ስራው ትንሽ ድካም አለው። ይሄ እንግዲህ የምታዩት የ47 ሺህ ብር እቃ ነው። የሁለት ልጆች አስቤዛ ነው ብያችኋለሁኝ። ብቻ ኢትዮጵያ ትንሽ የኑሮ እንትን መጨመሩ በጣም ለየት ብሏል። ካምና ካቻም ነው የተለየ። በየቀን ነው ዋጋ እየጨመረ ያለው ማለት ነው። ሱብሃንአላህ በጣም ዱዓ ያደራርጋል። የዘንድሮ ለየት ያለ ነው። አሁን ገዝታችሁ ተመልሳችሁ ስትሄዱ ዋጋ ይጨምራል። በቃ ሁሌ እንደዚህ ሆኗል ማለት ነው። አላህ ያረጋጋው ሀገራችንን እላችኋለሁ። ውድ ሀገሬ ልጆች እንግዲህ ያው አሁን ያለሁት ከሚሴ መናኸሪያ መኪናው አጠገብ ነኝ። እቃ እያስረካከብኩኝ ነው። ያው እንደዚሁ ላሳያችሁ ብዬ ነው። ማዘዝ የምትፈልጉ ልጆች ያው ዋጋ ዝርዝር ነግራችኋለሁኝ፣ በውስጥ ነግራችኋለሁ ዋጋውን ማለት ነው። አሁን ግን ቪዲዮ መስራት ምናምን ስላልቻልኩኝ በዛው ገዛዝቼ በዛው እያደረስኩት ስለሆነ እንደዚሁ ላሳያችሁ ብዬ ነው። ውድ ሀገሬ ልጆች እና አዩት፣ ጠራራው ፀሐዩ ማለት ነው። ሰው ራሱ የለም። ፀሐዩ በጣም ከባድ ነበረ። ስንጭን መኪናው እዚህ ጋር የምጭንበት መኪና ማለት ነው። ለማንኛውም በቃ ባይ ባይ። ይሄንን ይመስላል። ይሄን ላሳያችሁ ብዬ ነው። ደህና ሁኑ።